ይህንን ፊልም የምንሰራው ከብዙ ድካም በኋላ ስለሆነ ቻናሉን ሰብስክራይብ እንዲሁም ቪዲዮ ላይክ እና ሼር ማድረጋችሁን ፈጽሞ እንዳዘነጉ። ታሪኩ ሲጀምር ካትሪን የተባለች ወጣት በመስኮት ተፈጥሮን እየተመለከተች ስትመሰጥ ያሳየናል። በሚቀጥለው ቀን አና ወደ ክፍሏ በመግባት መስኮቱን ትከፍተዋለች። ካትሪን በከበባት ነገር ደስተኛ አልነበረችም። ራሷን ዘና ለማድረግ ተፈጥሮን መመልከት አንደኛ አማራጯ ነበረ። በህይወቷ ግን ደስተኛ አልነበረችም። በዛ ምሽት ራት ከመጨረሳቸው አስቀድማ ወደ ክፍሏ ትገባለች። ቦሪስ የተባለው አባቷም በዚህ ደስተኛ አልነበረም ነበረ። ሳትተኛ ባለቤቷን እንድትጠባበቅ ያዛል። ይህ ትዕዛዙ እንዲፈጸምም አናን ይልካታል። ከቆይታ በኋላ አሌክሳንደር በከፍተኛ ሁኔታ መጠጥ ጠጥቶ ወደ ቤቱ ይመለሳል። ካትሪንም ልብሷን እንድታወልቅ ይነግራታል። እሷም ትዕዛዙን ትፈጽማለች። ልብሱን ካወለቀ በኋላ ጥሩ የሚባል ጊዜን ያሳልፋሉ። በጠዋት ካትሪን አባቷ ባለቤቷ ወዴት እንዲሄደ ትጠይቀዋለች። ቦሪስም በቤተሰቡ ሀብት ውስጥ ከሚካተተው የማዕድን ስፍራ ፍንዳታ አጋጥሞት ወደ ስፍራው እንዳቀና ይነግራታል። በነጋታው ቦሪስ ወደ ለንደን በስራ ጉዳይ የሚያቀናበት ቀን ነበረ። ስለዚህ ካትሪን በቤት ውስጥ ብቻዋን መቀመጥ አለባት። ሁሉም ከቤት ሲሄዱላትም ካትሪን ለመጀመሪያ ጊዜ ከቤት ትወጣለች። በሌላ ቀን አናና ሌሎች ሰራተኞች ከቤት ይወጣሉ። ካትሪንም ጋደም ብላ ነበረ። በድንገት ግን ድምፅ ስትሰማ ትወጣለች። ወደ ቤቱ ስትገባ የካምፓኒው ተቀጣሪዎች ነበሩ። ካትሪንም ወደ ቤቱ ስትመለስ አንድ ሰራተኛን ከአይምሮ ማውጣት አልቻለችም ነበረ። በጠዋትም እየተራመደች ሳባስቲያንን ደግማ ታገኘዋለች። ካትሪንም ሁሉንም ትዕዛዝ በመተው ነበረ ይህንን ያደረገችው። በምሽትም አንድ ሰው በሩን ሲያንኳኳ ትከፍተዋለች። ያ ሰው ሳባስቲያን ነበረ። በጣም ደብሮኛል ሲልም ይነግራታል። በሩን ልዘጋበት ብትሞክርም እሱ ግን የሚበገር አልነበረም። ሊስማት ቢሞክርም ትገፈትረዋለች። ሆኖም በተቃራኒው እሷ ራሱ ትስመዋለች። ይህ ለእሷ ለመጀመሪያ ጊዜ ደስታን ያገኘችበት ጊዜ ሲሆን ከዛች ቀን ጀምሮ እሷና ሳባስቲያን በድብቅ እየተገናኙ ፈታ ማለታቸውን ይቀጥላሉ። አና በጠዋት ተነስታ እንጉዳይ እየለቀመች ባለችበት ጊዜ ሳባስቲያንን ታገኘዋለች። ይህንን ነገር በድብቅ ብታውቅም በማስፈራራት ብቻ ታልፋቸዋለች። ሲመሽክን ቃሏን ባለመስማት ያልማዱን ባለመተው ሳባስቲያን ወደ ካትሪን ክፍል ይገባል። ሰራተኛዋ በቀዳዳ ትመለከታቸው ነበረ። በጠዋትም አና ወደ ካትሪን ክፍል ትሄዳለች። መስኮቱን በመክፈትም ሌስተር ከለንደን እንደተመለሰ ነገረቻት። ራት እየበሉ ቦሪስ አናን ሻምፔን እንድታመጣለት ይጠይቃታል። ካትሪን ግን በሌለበት ጠጥታው ነበረ። ሻምፔኑንም ባለማምጣቷ ሰራተኛዋ ላይ ቁጣውን ያወርዳል። ቦሪስም ይህንን ነገር ስላወቀ ወደ ሳባስቲያን ጋር በመሄድ ይቀጠዋል። ከቀጣው በኋላ በክፍሉ ውስጥ ቆልፎበት ይሄዳል። ካትሪን ይህንን ስታውቅ እንዲያስወጣው ጠየቀችው። ሌስተር ግን በጥፊ መምታት ነበረ ለጥያቄዎቹ ምላሹ። ከዛም አና ካትሪን ከጎኗ እንድትቀመጥ አደረገች። ከዛም ስለ ቤተሰቦቿ ትጠይቃታለች። በድንገት ግን ቦሪስ በሩን በማንኳኳት ጥሩ ስሜት እየተሰማው እንዳልሆነ ይነግራታል። ካትሪን ግን አና በሩን እንዳትከፍት አስጠነቀቀቻት። ጩኸቱ ሲበረክት ግን ካትሪን ሰውየው ዶክተር እንዲመለከተው አዘዘች። በፍጥነትም ሳባስቲያን ወደ ተቆለፈበት ክፍል ትሄዳለች። ዶክተሩም ሰውየው እንደሞተ ያሳውቃቸዋል። ከቆይታ በኋላም አንድ ጽሑፍ ከአሌክሳንደር ይደርሳታል። ጽሑፉም የአባቷን ቀብር መከታተል እንደማይችል ነበረ። ምክንያቱ ግን አሌክሳንደር አባቱን ስለሚጠላው ነበረ። ሌስተር ሕይወቱ ካለፈ በኋላ ካትሪን በግልጽ በሚባል ሁኔታ ሳባስቲያንን ታገኘው ጀመረ። ሰራተኞቹ ግን ለሞቱ ተወቃሽ ያደረጉት ራሳቸውን ነበረ። በልቶ የሞተው ያመጡትን እንጉዳይ ነበረ። በዚህም ምክንያት አና ጉሮሯ ይዘጋል። ይህ ነገር ያስደሰታት ካትሪን ሁሉንም ነገር መናገር እንደምትችል ለሳባስቲያን ነገረችው። ካትሪንም ፍቅሯ የተለየ እንደሆነና በሕይወት እስካለች መቼም እንደማትለየው ቃል ገባችለት። አንድ ምሽት ካትሪን ስትነቃ የአሌክሳንደር ፈረስን ተመለከተችው። ሳባስቲያንንም እንዲነቃ ካደረገች በኋላ ባሏን በክፍሏ ሆና ትጠባበቀው ጀመረ። ፈረሱን ስትመለከት እንደነቃችም ነገረችው። አሌክሳንደር ግን የሷ ሁኔታ ጥርጣሬ ውስጥ አስገብቶት ነበረ። ከመሄዱም በፊት ሻይ እንድታመጣለት ይጠይቃታል። ከቆይታ በኋላ ስለ ፍቅረኛዋ ሁነትና ሊቀጣውም እንደሆነ ይነግራታል። ይህንን ስታውቅ ወደ ሳባስቲያን ጋር በመሄድ ፊት ለፊቱ ከሳባስቲያን ጋር ልትተኛ ትሞክራለች። በዚህ ተናዶ እሷን ይመታትና ሳባስቲያንን ሊመታው ሲል አንድ ዱላ በማንሳት ጭንቅላቱን በመምታት እንዲወድቅ ታደርገዋለች። ሳባስቲያን የአሌክሳንደር ሬሳን ሊቀብር ይዞት ወደ ጓሮ ይሄዳል።
አሌክሳንደር መምጣቱ እንዳይታወቅም ካትሪን ፈረሱን ወደ ጫካው ይዛው ሄዳ ትደብቀዋለች። አሁን ታዲያ ብቻቸውን ጣፋጭ ጊዜ ማሳለፍ ይችላሉ። ሕይወታቸው ግን አግኒ በተባለች ሴት ይረበሻል። ቴዲ የተባለ ሕፃንን ወደ ቤታቸው በማምጣት የሌስተር ልጅ እንደሆነ ያሳውቋቸዋል። ካትሪን ባታምንም አግኒ ግን መረጃ ነበራት። ሳባስቲያን ግን ሴቷ እየዋሸች እንደሆነ ነበር የተረዳው። ሕፃኑ በቤት እያለም ሳባስቲያን ወደ ቤት ለመምጣት አሻፈረኝ ይላል። ሕፃኑን እየተጫወተ ስትመለከት አስገድዳ ልትወስደው ብትሞክርም በዚህ ያለቅስባታል። ካትሪንን በክፍሏ ውስጥ ሆና ሰራተኛዋ ቴዲ እንደጠፋ ትነግራታለች። ከቆይታ በኋላ ካትሪን በክፍሏ ውስጥ ሆና ሰራተኛዋ ቴዲ እንደጠፋ ትነግራታለች። አንድ ላይ በመሆንም ሕፃኑን ያፈላልጉ ጀመሩ። ሆኖም ሳባስቲያን ከአንድ ፏፏቴ ጋር ሕፃኑን ያገኘዋል። ሳባስቲያንም ወደ ቤት ይዞት ይመጣል። ልጁ በጊዜው በጣም ሰውነቱ ቀዝቅዞ ነበር። ሁኔታው ስላላስደሰተው ቤቱን ጥሎ ሊሄድ ሲል ካትሪን ታስቀረዋለች። አግኒ እየተመለከተቻቸው ስለነበር ካትሪን እንድትሄድ ትጠይቃታለች። ከሄደች በኋላም ካትሪን በመስኮት ሳባስቲያንን ትጠራዋለች። ካትሪን አንድ ወንበር ላይ ተቀምጣ ዶኑን ትጠባበቅ ነበር። አናም በድንገት ከክፍሉ ትመጣለች። በተመሳሳይ ሰዓት ሳባስቲያን ባደረገው ነገር ተጸጽቶ ነበር። አንድ ዶክተር በመጥራትም ተኝታ ስትነቃ ቴዲ ሕይወቱ እንዳለፈ ትናገራለች። ዶክተሩም ታዲያ ወደ ክፍሉ ሰው ገብቶ እንደሆነ ይጠይቃታል። በዚህ ጊዜ ግን አሌክሳንደር ሁሉንም ስራቸውን ይናገራል። ካትሪን ግን ለየትኛውም ወንጀል ተጠያቂ እንዳልሆነች ትናገራለች። ለሌስተር ሞትም አናን ትከሳታለች። አና መናገር ስለማትችል አናና ሳባስቲያን በመጨረሻም ወንጀለኛ ተብለው ይፈረጃሉ። ካትሪንም በዛ ቤት ውስጥ ብቻዋን ማሳለፏን ትቀጥላለች። የዚህን ፊልም አዲስ ክፍል በአዲስ ቪዲዮ ይዤላችሁ የምመጣ ይሆናል።